ኢትዮጵያ አሁን ላይ በቢሊዮን ዶላር የሚገመቱ ፕሮጀክቶችን እየገነባች ነው። በአሁኑ ጊዜ በምድር ላይ ካሉ ትላልቅ የአየር ማረፊያዎች አንዱን እየገነባች ነው። ብዙ ሰዎች በኢትዮጵያ ችግር ላይ ሲያተኩሩ፣ በኢትዮጵያ ውስጥ ሙሉ በሙሉ የተለየ ታሪክ እየተፈጠረ ነው። ግዙፍ ግድቦች፣ ሜጋ አየር ማረፊያዎች፣ የባቡር መንገዶች፣ ማዕድን ማውጫዎች እና አገሪቱን ለአስርተ ዓመታት ሊለውጡ የሚችሉ የኃይል ማመንጫዎች። 10ሩ ኢትዮጵያን እስከ ወዲያኛው ሊለውጡ የሚችሉ ሜጋ ፕሮጀክቶች። 10ኛ የኮይሻ ሃይድሮ ኤሌክትሪክ ፕሮጀክት ኤሌክትሪክ ዘመናዊ ኢኮኖሚዎችን ያንቀሳቅሳል። የኮይሻ ሃይድሮ ኤሌክትሪክ ፕሮጀክት ብዙ ለማቅረብ የተነደፈ ነው። ኮይሻ በኦሞ ወንዝ ላይ የሚገኝ በአሁኑ ጊዜ በአፍሪካ እየተገነቡ ካሉ ትላልቅ ሃይድሮ ኤሌክትሪክ ፕሮጀክቶች አንዱ ነው። ከተጠናቀቀ በኋላ በሺዎች የሚቆጠር ሜጋዋት የኤሌክትሪክ ኃይል ያመነጫል። ቤቶችን፣ ንግዶችን እና የወደፊት ኢንዱስትሪዎችን ለማብራት በቂ ነው። ለኢትዮጵያ የኢንዱስትሪ ምኞት ኃይል አስፈላጊ ነው። ኮይሻም ትልቁ ሚና ሊጫወት ይችላል። 9ኛ የጫካ ፕሮጀክት ቀጣይ በኢትዮጵያ ካሉ እጅግ ተስፋ ሰጪ የከተማ ፕሮጀክቶች አንዱ ነው። የጫካ ፕሮጀክት ዘመናዊ መንግስትና የአስተዳደር መቀመጫ እንዲሆን የተነደፈው ይህ ፕሮጀክት ሰፋፊ መሰረተ ልማቶችን፣ የህዝብ መገልገያዎችን እና የዘመናዊ የከተማ ፕላንን አካቷል። ይህ ፕሮጀክት የኢትዮጵያን የወደፊት ዕጣ ፈንታ ምልክት ሊሆን እንደሚችል ይገመታል። እናም በፕሮጀክቱ ስፋት ምክንያት በሀገር ውስጥም ሆነ በውጭ ትኩረትን ስቧል። 8ኛ የኩርሙክ የወርቅ ማውጫ ፕሮጀክት ወርቅ ሁልጊዜም ጠቃሚ ነገር ነው። ነገር ግን የኩርሙክ የወርቅ ፕሮጀክት የኢትዮጵያ ማዕድን ኢንዱስትሪ ወደ አዲስ ደረጃ ሊያደርሰው ይችላል። በምዕራብ ኢትዮጵያ የሚገኘው ይህ ማዕድን በመቶ ሺዎች ቶን ወርቅ እንደሚያመርት ይጠበቃል። ፕሮጀክቱ በ100 ሚሊዮን ዶላር ኢንቨስት ተደርጎበታል። ከኤክስፖርት ከፍተኛ ገቢ ማስገኘትና በሺዎች የሚቆጠር የሥራ ዕድሎችን መፍጠር ይችላል። 7ኛ የአዋሽ ወልዲያ የባቡር ሀዲድ የባቡር ሀዲዶች በታሪክ ውስጥ ብዙ አገሮችን ቀይረዋል። ኢትዮጵያም ተመሳሳይ ነገር ለማድረግ ተነስታለች። የአዋሽ ወልዲያ የባቡር ሀዲድ ዘመናዊ ኢትዮጵያን ከአገሪቱ ዋና የባቡር ኔትወርክ ጋር ለማገናኘት የተነደፈ ነው። ሙሉ በሙሉ ስራ ላይ ሲውል ንግድን፣ ትራንስፖርትና ኢኮኖሚ ማቀላጠፍ ይችላል። ለከተሞች የበለጠ ትስስርና እድገትን ይፈጥራል። 6ኛ የአዲስ አበባ ኮሪደር ልማት የአዲስ አበባ ኮሪደር ልማት ፕሮጀክት በኢትዮጵያ ታሪክ ውስጥ ካሉ ታላላቅ የከተማ እድሳት ፕሮግራሞች አንዱ ነው። አዳዲስ መንገዶች፣ ዘመናዊ እግረኛ መንገዶች፣ መዝናኛ ፓርኮች፣ የተሻሻሉ የፍሳሽ ማስወገጃ ስርዓቶች እና ንጹህ ከተማ መፍጠርን ዓላማ አድርጎ ነው የተነሳው። ፕሮጀክቱ የአዲስ አበባን ገጽታ ሙሉ በሙሉ ነው የቀየረው። 5ኛ የጎዴ ማዳበሪያ ፋብሪካ ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት ሆኖ ቀጥሏል። ነገር ግን ማዳበሪያን ከውጭ ማስገባት ከፍተኛ ምንዛሪ ይጠይቃል። ለዚህም ነው የጎዴ ማዳበሪያ ፋብሪካ ኮምፕሌክስ በጣም አስፈላጊ የሆነው። ፕሮጀክቱ በየዓመቱ በሚሊዮን የሚቆጠር ቶን ማዳበሪያ እንደሚያመርት ይጠበቃል። ኢትዮጵያ ከውጭ በሚገቡ ምርቶች ላይ ጥገኛ ከመሆን ይልቅ የራሷን ማዳበሪያ በብዛት ማምረት ትችላለች። 4ኛ የኒኩለር ኃይል ማመንጫ ይህ እስካሁን ካየናቸው ውስጥ በጣም አስገራሚ ፕሮጀክት ሊሆን ይችላል። ኢትዮጵያ የኒኩለር ኃይልን ለማበልጸግ እቅድ እንዳላት ታስታውቃለች። አሁንም የረጅም ጊዜ ፕሮጀክት ሊሆን ይችላል። የኒኩለር ኃይል ለ10 ዓመታት አስተማማኝ ኤሌክትሪክ ኃይል ሊያቀርብ ይችላል። በዓለም ላይ ያሉት ያደጉ ሀገራት ኤሌክትሪክ የሚያገኙት አብዛኞቹ በኒኩለር ኃይል ላይ የተመሰረተ ነው። ፕሮጀክቱ ገና በጅምር ላይ ይገኛል፣ ነገር ግን ሊኖረው የሚችለው ተጽዕኖ እጅግ ከፍተኛ ነው። 3ኛ የጎዴ ዘይት ማጣሪያ ኢትዮጵያ ለብዙ አስርተ ዓመታት ከውጭ በሚመጣ ነዳጅ ላይ ጥገኛ ሆና ቆይታለች። ነገር ግን ይህ በጎዴ ነዳጅ ማጣሪያ ፕሮጀክት ሊለወጥ ይችላል። በሶማሌ ክልል የሚገኘው ይህ ነዳጅ ማጣሪያ የነዳጅና የተፈጥሮ ጋዝን ለማቀነባበር የተነደፈ ነው። የማጣሪያ ፋብሪካው ሲጠናቀቅ ከውጭ የሚገቡ የነዳጅ ምርቶችን ይቀንሳል፣ የኢንዱስትሪ እድገትን ሊያፋጥን ይችላል። ለኢትዮጵያ ይህ ሌላ የኢንዱስትሪ ፕሮጀክት ብቻ አይደለም፣ የሀገር ውስጥ የኃይል ኢንዱስትሪን ለመገንባት ትልቅ እርምጃ ነው። 2ኛ የቢሾፍቱ ዓለም አቀፍ አየር ማረፊያ በዓለም ላይ ከሚገነቡ ትላልቅ አየር ማረፊያዎች የኢትዮጵያ አንዱ ሲሆን አስቡት። ይህ አዲስ የቢሾፍቱ ዓለም አቀፍ አየር ማረፊያ ያለው ራዕይ ነው። አየር ማረፊያው ኢትዮጵያ መንገደኞችን የመያዝ አቅሟን በከፍተኛ ሁኔታ እንደሚጨምረው ይጠበቃል። የኢትዮጵያ አየር መንገድ ቀጣይነት ላለው እድገትም ድጋፍ ይሆነዋል። በየዓመቱ በሚሊዮን የሚቆጠሩ ተጓዦች በዚህ አየር ማረፊያ ውስጥ ሊያልፉ ይችላሉ። ኢትዮጵያን አፍሪካ፣ አውሮፓ፣ ኤሲያና መካከለኛው ምስራቅን የምታገናኝ የአቪዬሽን ማዕከል ያደርጋታል። ይህ አየር ማረፊያ ብቻ አይደለም፣ የወደፊቱን መመልከቻ መስኮት ነው። 1ኛ ታላቁ የህዳሴ ግድብ ታላቁ ህዳሴ ግድብ በአፍሪካ ትልቁ የሃይድሮ ኤሌክትሪክ ፕሮጀክት ነው። በአባይ ላይ የተገነባው በአህጉሪቱ ታሪክ ውስጥ ካሉት ታላላቅ የመሰረተ ልማት ፕሮጀክቶች ዋናው ነው። ግድቡ የብሔራዊ ምኞት ምልክትም ነው። ሙሉ በሙሉ ጥቅም ላይ ሲውል ለኢንዱስትሪዎች፣ ለከተሞች እና ለዓመታት ኤክስፖርት የሚደረግ የኤሌክትሪክ ኃይል ማመንጨት ይችላል። የኢትዮጵያ ወደፊት የኢንዱስትሪ እድገት በህዳሴው ግድብ በሚመነጨው ኃይል ላይ የተመሰረተ ነው። ከግዙፍ የአየር ማረፊያዎችና የባቡር ሀዲዶች ወደ ወርቅ ማዕድን ማውጫዎች፣ የማዳበሪያ ፋብሪካዎች እና የኃይል ማመንጫ ጣቢያዎች። እነዚህ ፕሮጀክቶች በቢሊዮን የሚቆጠር ዶላር ኢንቨስትመንት እና የዓመታት እቅድ ውጤት ናቸው። አንዳንዶች ዛሬ ላይ ኢትዮጵያን እየለወጡ ነው፣ ሌሎች ደግሞ አሁንም በግንባታ ላይ ናቸው። ከእነዚህ ታላላቅ ፕሮጀክቶች ውስጥ የትኛው በኢትዮጵያ ወደፊት ዕጣ ፈንታ ላይ ከፍተኛ ተጽዕኖ ይኖረዋል ብለው ያስባሉ? አስተያየታችሁን በኮሜንት ያሳውቁን።